ቴሌግራም ላይ አንድ የማታውቁትና እጅግ አስፈላጊ የሆነ ምርጥ የሆነ ሴቲንግ ይዤላችሁ መጥቻለሁ። ይህንን ሴቲንግ በምታስተካክሉበት ሰዓት ብዙ የምታገኙት ጥቅሞች አሉ። በተለይ ደግሞ ትልልቅ ፋይሎችን ዳውንሎድ እና አፕሎድ ለምታደርጉ ሰው ይህ ነገር በጣም ለእናንተ አስፈላጊ ነው። ይህን ነገር እንዴት እንደምታስተካክሉት ሙሉውን በዚህ ቪዲዮ የማሳያችሁ ይሆናል። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን ተጭናችሁ ኦል ላይ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ጓደኞቻችሁን መጋበዝና እነሱም ደግሞ ተጠቃሚ እንዲሆኑ እንዲያስተካክሉ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ በመጀመሪያ ይሄ ዛሬው ሴቲንግ ምን እንደሚሰራ ልንገራችሁ። እናንተ የተለያዩ ፊልም ቤቶች ላይ ሊሰሩ ትችላላችሁ ወይም ራሳችሁ ቤት ጋር ቁጭ ብላችሁ ትልልቅ ፋይሎችን እንዲሁም ደግሞ እንደ ፎቶሾፕ፣ ዊንዶው እና የመሳሰሉ ትልልቅ ሶፍትዌሮችን ዳውንሎድ በምታደርጉበት ሰዓት ዳውንሎድ እያደረገ ወጣችሁ ሌላ ቲክቶክ አፕሊኬሽን ሊሆን ይችላል የተለያዩ አፕሊኬሽኖችን መጠቀም ስትፈልጉ ራሱ ይዘጋባችኋል ወይም ደግሞ ተቋርጦ ነው የምታገኙት። ማለትም 10 ሜጋባይት እንደነበረ ከሆነ ሰው ተመልሳችሁ በምትገቡበት ሰዓት 10 ሜጋባይት ብቻ ነው ዳውንሎድ ነው የምታገኙት ማለት ነው። ስለዚህ ይህን ነገር ከቴሌግራም ወጣችሁ ራሱ ዳውንሎድ እና አፕሎድ እንዲያደርግላችሁ የምትችሉበት መንገድ ነው የማሳያችሁ። ይህ ሴቲንግ ለሁሉም ተመሳሳይ ሴቲንግ ነው ያለው። ማለትም ሳምሰንግም ይሁን ሁዋዌ እንዲሁም ቴክኖ እና ኢንፊኒክስ እንኳን ቢሆን በየትኛው ሞዴል ላይ ተመሳሳይ ስቴፕ ስላለው እናንተ ስቴፑን ተከትላችሁ ማስተካከል ብቻ ነው። ቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠልም አፕስ ኤንድ ኖቲፊኬሽን የሚል ወይም ደግሞ አፕስ የሚል ብቻ ሊሆን ይችላል እሱ ጋር ላይ ትገባላችሁ። በመቀጠልም ወደ ታች ወረድ ትሉና እናንተ ሲኦል የሚለውን አንድ ጊዜ ከተጫናችሁ በኋላ እናንተ የምትጠቀሙበትን የቴሌግራም አፕሊኬሽን ትፈልጋላችሁ። ማለትም ፕላስ ሜሴንጀር ከሆነ ቴሌግራም፣ ኤክስ ቪዲዮግራም እንዲሁም ደግሞ ኖርማል ቴሌግራም ከሆነ እናንተ የምትጠቀሙበትን ትመርጣላችሁ። እኔ ሰማያዊን ቴሌግራም ኖርማል ኦፊሻሉን ስለምጠቀም ይህንን ቴሌግራሙን የሚለውን ጫነውና ልክ እንዲህ አይነት ኦፕሽን ያመጣልኛል ማለት ነው። እዚህ ዘንድ ላይ የተለያዩ አማራጮች አሉ። ኔትወርክ፣ ባትሪና እንዲሁም ደግሞ ስቶሬጅ የሚል አለ። ኔትወርክ የሚለው ውስጥ ከገባሁኝ በኋላ ኔትወርክ ሪስትሪክት የሚለው ኦን ከነበረ ኦፍ አደርገዋለሁ። ይህም ማለት ኔትወርኩ ባክግራውንድ ራን እንዳያደርግ ስለሚያደርገው እናንተ ባክግራውንድ ሪስትሪክት አድርጋችሁት ከሆነ ይህንን ኦን ከነበረው ኦፍ በምታደርጉበት ሰዓት ራሱ ዳውንሎድ ያደርግላችኋል። ከዚህ በተጨማሪ ደግሞ እዚሁ ዘንድ እንዳላችሁ አንድ ጊዜ ባክ ብላችሁ ባትሪ ዚጅ የሚለውን አለ እሱ ዘንድ ኦፕቲማይዝ ከሆነ ይህንንም ኦፕቲማይዝ የሚለውን ታቆሙታላችሁ ማለት ነው። ይህንን በምታደርጉበት ሰዓት ከቴሌግራም ላይ ወጣችሁ የተለያዩ ፋይሎችን ዳውንሎድ አድርጋችሁ ብትወጡ እንኳን ራሱ ዳውንሎዱን ጨርሶ ታገኛላችሁ ማለት ነው። ይህን ነገር በማስተካከል የተለያዩ ፋይሎችን በቀላሉ ዳውንሎድ እና አፕሎድ ማድረግ ትችላላችሁ። የተለያዩ ነገሮችን እየተጠቀማችሁ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በድጋሚ በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።